የሚቆየውን 24 ሰዓሊያን አንጋፋና ወጣት ሰዓሊያን የተሳተፉበት የመጀመሪያው ለዚህ ቤት ማለት ነው ለዚህ ታሪካዊ ቤት የመጀመሪያው የስዕል አውደ ርዕይ ዛሬ እናንተ በተገኛችሁበት በድምቀት እንከፍታለን። የክብር እንግዶቻችን እዚህ ተገኝተዋል። ረዳት ፕሮፌሰር ነብዩ ባዬ የባህልና ስነ ጥበብ ስፖርት ሚኒስትር ዴኤታ፣ እንደዚሁም ደግሞ አቶ ጌታቸው ቅጣው የጣይቱ ባህልና ትምህርት ማዕከል የቦርድ ምክትል ሰብሳቢ፣ እንደዚሁም ሎሬት አርቲስት ደስታ አጎስን ጨምሮ ሰዓሊያን፣ የስዕል አፍቃሪያን፣ የስዕል ወዳጆች እንደዚሁም ደግሞ የሚዲያ ተቋማት ተገኝታችኋል። ስለተገኛችሁ ከልብ እናመሰግናለን። አቶ ጌታቸው ቅጣው የጣይቱ የባህልና ትምህርት ማዕከል ምክትል የቦርድ ሰብሳቢ ንግግር እንዲያደርጉልንና የዕለቱን የክብር እንግዳ እንዲጋብዙልን በ1917 ዓመተ ምህረት የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤ በተገኙበት በድምቀት የተመረቀው ይህ የምታዩት ውብ ማዕከል ታሪካዊነቱ እንደተጠበቀ የጥበብ ማዕከልና የቱሪስት መዳረሻ በመሆን አሻራውን የሚያሳርፍ ማዕከል ነው። የኢትዮጵያ ታሪክ ከሚገለጽባቸው መንገዶች መካከል አንዱ ኪነ ጥበብ ነው። ስነ ጥበብ ደግሞ በዚህ ታሪካዊ ስፍራ ደምቆ እንዲቀጥል ጣይቱ የባህልና የትምህርት ማዕከል ይህን የመሰለ መሰናዶ ተዘጋጅቷል። ሰዓሊያን እንኳን ደስ አላችሁ ማለት እወዳለሁ። ምክንያቱም የስዕል ማሳያ ጋለሪ ዛሬ አግኝታችኋል። ከዚህ በኋላ የቤቱ ታሪካዊነት በሚመጥ ከዚህ በኋላም ታሪካዊነት በሚመጥንና የማዕከሉ ክብርና ከፍ በሚያደርግ ደረጃ የጥበብ ስራዎቻችሁን እንዲህ ታቀርቡበት የምትችሉበት ስፍራ ነው። ይህ ታሪካዊ ቤት ከስዕል እና ቅርጽ ስራዎች ባሻገር በቀጣይ በርካታ የጥበብ ስራዎች የሚቀርቡበት፣ ሰልጣኞች የሚሰለጥኑበት፣ አውደ ጥናቶችና ውይይቶች የሚካሄዱበት ስፍራ ነው። ጣይቱ የባህልና የትምህርት ማዕከል የሁላችንም ማዕከል ኩራና ኩራ። ይህ ዛሬ የሚከፈተው የመጀመሪያው የስዕል አውደ ርዕይ ቀጣይነት ያለው ሲሆን የዛሬው የስዕል አውደ ርዕይ እውን እንዲሆን የበርካቶች ድጋፍ አለበት። 24 ሰዓሊያን በማስተባበር ያዘጋጁት ጋዜጠኛ ኤርሚያስ ፍቅሬና ሰዓሊ ኃይሉ ክፍሌን ላመሰግናቸው እወዳለሁ።